የተከበራችሁ የዩቲዩብ ተከታዮቼ ዛሬ ስለ ስማርት ሲቲ እና ስድስቱ መሠረታዊ ፒላሮቹ እናወራለን። በዓለማችን ፈጣን የቴክኖሎጂ እድገት እየታየ ባለበት ወቅት ስማርት ሲቲ ወደ እውነታ እየተቀየረ ነው። ታዲያ ስማርት ሲቲን የሚያዋቅሩት መሠረታዊ ፒላሮች ምን እንደሆኑ ታውቃላችሁ? የመጀመሪያው ፒላር ስማርት ኢኮኖሚ ነው። ይህ ማለት ዲጂታል ቴክኖሎጂዎችን በመጠቀም የንግድ እንቅስቃሴዎችን ማሻሻል፣ ፈጠራን ማበረታታት እና የሥራ ዕድሎችን መፍጠር ማለት ነው። ሁለተኛው ፒላር ስማርት ሞቢሊቲ ነው። ይህ ደግሞ አካባቢ ወዳድ የትራንስፖርት ሥርዓትን እንደ ኤሌክትሪክ መኪናዎች እና የሕዝብ ትራንስፖርት አገልግሎቶችን ያጠቃልላል። እነዚህ በአንድ መተግበሪያ በኩል ሊተዳደሩ የሚችሉ ናቸው። ሦስተኛው ፒላር ስማርት ኢንቫይሮንመንት ነው። ይህ የከተማውን የአካባቢ ጥበቃ፣ የኃይል አጠቃቀም፣ የቆሻሻ አያያዝ እና የአየር ጥራት ክትትል ላይ ያተኮረ ነው። ዘመናዊ ቴክኖሎጂዎችን በመጠቀም እነዚህን ጉዳዮች በቀላሉ መቆጣጠር ይቻላል። አራተኛው ፒላር ስማርት ፒፕል ነው። ከተማው ለነዋሪዎቹ ጥራት ያለው ትምህርት፣ የጤና አገልግሎት እና መዝናኛዎችን ማቅረብ አለበት። ዲጂታል ክህሎቶችን ማዳበርም ወሳኝ ነው። አምስተኛው ፒላር ስማርት ሊቪንግ ነው። ይህ የመኖሪያ ቤቶችን፣ የሕዝብ ደህንነትን እና የማኅበራዊ አገልግሎቶችን ያካትታል። ስማርት ቤቶች የኃይል አጠቃቀምን ይቆጣጠራሉ፣ ደህንነትንም ያረጋግጣሉ። ስድስተኛው እና የመጨረሻው ፒላር ስማርት ገቨርናንስ ነው። መንግሥታዊ አገልግሎቶችን ዲጂታላይዝ ማድረግ፣ ግልጽነትን ማሳደግ እና የዜጎችን ተሳትፎ ማበረታታት ያጠቃልላል። እነዚህ ስድስት ፒላሮች በትክክል ሲተገበሩ ከተሞቻችን የበለጠ ቀልጣፋ፣ ዘላቂ እና ለመኖር ምቹ ይሆናሉ። ቴክኖሎጂ በየዕለቱ እየተሻሻለ ስለሚሄድ የስማርት ሲቲ እድገትም እየጨመረ ይሄዳል። ስለዚህ ውድ ተከታዮቼ እኛም ለዚህ የስማርት ሲቲ እድገት አስተዋጽኦ ማድረግ አለብን። በአካባቢያችን ያሉትን ዲጂታል አገልግሎቶች እንጠቀም፣ አዳዲስ ቴክኖሎጂዎችን እንለማመድ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ እጅግ አመሰግናለሁ። ተጨማሪ እንዲህ አይነት የማስተማሪያ ቪዲዮዎችን ለማግኘት ቻናሌን ሰብስክራይብ ማድረግን አትርሱ። ላይክ እና ሼር ማድረግንም። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።